ክብር ለእግዚአብሔር ይሁን። የሐዋርያው ጳውሎስ መልእክት ወደ ቆላስይስ ምዕራፍ 1 ላይ ሁላችንም እናነባለን። አውጣችሁ ከቁጥር 9 ጀምሮ ያለው ሁላችንም እናነባለን። ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፈቃዱን ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ከደስታም ጋር ሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙት ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም ከሁሉ በፊት ከሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ክብር ለእግዚአብሔር ይሁን። ይሄ በጣም የሚያስፈልግ የእግዚአብሔር ቃል ክፍል ነው። ስለ ኢየሱስ ክርስቶስ በዚህ ስፍራ ጋር ዘርዝሮ ነው የሚነግረን። እርሱ ከጨለማ ስልጣን አዳነን። ክብር ለእግዚአብሔር ይሁን። እንደገና እርሱ ከሁሉ ፊተኛ ነው። እርሱ ከሙታን በኩር ነው። እሱ አሸናፊ ነው። እርሱ ሁሉን ሊያድን እየወደደ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ሙላቱ ደግሞ በእርሱ ይኖራል። ሲያንድ ነገር ልጠይቃችሁ፣ ዛሬ ምንድን ነው የምትፈልጉት? ዛሬ በሕይወታችን ላይ የሚያስፈልገን ነገር ምንድን ነው? እሱ የእግዚአብሔር ስጦታ ክርስቶስ የጥያቄያችን ሁሉ መልስ ነው። ለዚህ ዓለም እግዚአብሔር የሰጠው ስጦታ ኢየሱስ ክርስቶስ እሱ የዓለም ጥያቄ ሁሉ መልስ ነው። ለትውልድ ጥያቄ ሁሉ መልስ በክርስቶስ ላይ አለ። የእግዚአብሔር አምላካችን ስም የተባረከ ይሁን። ጌታን በጣም አድርገን እናመሰግናለን። አሁን ደግሞ ተጠማቂዎች ወደዚህ ይመጡና ላዳናቸው ጌታ ይዘምሩልናል።